በትምህርት ሚኒስቴር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው በመቻል በአንዳንድ እስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጓል የሸሪዓ አልባሶቻችን እንድናወልቅ በይፋ በአደባባይ ታውጆብናል ድሮ በአስሮች በተለመደ መልክ እንድፈናቀል ቋንቋውን አዙሮ መጥቶብናል ውድ ወንድሞቻችን ዜጎቻችን ዛሬም እንደወትሮው ከናንተ ጋር መገናኘት የፈለግነው እጅግ በጣም የምንወደውና የምንተገብረው ዕውቀታችን የምንቀስምበት አጥተን የነበረውና በዚህ ወቀና መንግስታችን ባለውጥ መንግስታችን ያገኘነው እድል በቁጭት ለመከታተልና ለመጠቀም ለመተግበር እየተገን ባለንበት እንቅፋቶች በየጊዜ ሲፈራረቁብን የነበሩና በትዕግስት በመቻቻል በሚለው መቻቻል የሚለውን ቃል ትተን ነበር በዚህ በለውጡ መንግስት መቻቻል ማለት ትርጉሙ ለእናንተ መተርጎም አያስፈልግም አንዱ ሸካሚና አንዱ ተሸካሚ ማለት ነው ያ የለም ወቅቱ የእኩልነትና የሙሉ መብት መጠቀም ስለሆነ ሆኖም ግን በትምህርት ሚኒስቴር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው በመቻል ነው ያሳለፍነው እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁላችንም ወደ ኋላ ስንመለከት እናስታውሳለን ያለፉትን ቁስሎች እንድንነካኩ አንፈልግም ያለፉትን ቁስሎች እንዲያስታውሱን አንፈልግም ምክንያቱም የለውጡ መንግስት መድኃኒቱን ህክምናውን ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን የተጠቀምንበትና የተከበርንበት ባለንበት ወቅት በተወሰኑት ሚኒስትሮች በተወሰኑት ሌላው ከንሳልናካ በትምህርት ሚኒስቴር እየተደረገብን ያለ ከትምህርት ገበታ እንድንባረር ተባረናል ተፈንቅለናል ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባረራለች ተፈናቅላለች ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ እስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጓል በጫማ ተረግጧል እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚች ላይ ችለን ዘመናትን አሳልፈናል ሰላት ቦታቸው ላይ ከተዛባታ ሰብስቦ ተጥሎባቸዋል እያየን ለመቻል
አሳልፈናል። ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸቃቸው ባስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን አቤቱታ እየጎረፈ ህዝቡ እያለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆነን እስኪ ሰላም ይበልጣል በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም እንድፈጠርም አንፈልግም ብዙ ደስታዎች ብዙ ለውጦች ብዙ እድገቶች እያየን ነው እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለመፍጠር ችለን ዛሬ ደርሰናል የኛ ትዕግስት ሄዶ አሁን የሸሪዓ አልባሶቻችን እንድናወልቅ በይፋ በአደባባይ ታውጆብናል በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙስ ህብረተሰብ ድሮ በአስራዎች በተለመደ መልክ እንድፈናቀል ቋንቋውን አዙሮ መጥቶብናል ድሮ ታችኛው ሰርተፊኬት ለመቀበል እንኳን ስም እንድቀየር ይገደዳል ሁላችሁም ታውቃላችሁ አውያ ስቀርና እኩልነት መጥቷል በመንልበት ሰዓት አሁን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ ማን ነው የለየላቸው ይቆኛ ድርሻ ነው የሂጃብ ነው የንቃብ ነው ሂጃብ ይፈቀዳል ንቃብ አይፈቀድም ማን ነው የለየላቸው ባለሙያ አለ የትኛው ሸሪዓ ፍርድ ቤት ነው የትኛው ደግሞ መድረስ ነው ንቃብና ሂጃብ ለይተው የሰጣቸው ከየት እንደሚያመጡ አናውቅም የራሱ ጣልቃ ገብነት ነው ሂጃብ ፈቅደናል ንቃብ አንፈቅድም ሂጃብና ንቃብ ምንድነው ትርጉሙ ሂጃብ ምንለው እኮ አጠቃላይ ሁለመናውን የሚሰጥር ማለት ነው እንደ ሸሪዓ አባባል በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንድገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ድቅ ብለናል ምክንያቱም እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ ወዳለሁ ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደው ይህንን ስንል ትምህርት ቤታችን የተከበረ ፖሊሲዎች የተከበሩ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩ ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች
የተቀየሩ ማአት ይያሉ እውነትም ሂጃብን ወይንም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳናው ለምን ሌሎቹን አስቀይረዋልና ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች ፍጹም ሰላም አክባሪዎች ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ ያስተባበረ ባለበት ይሄ አጀንዳ ሆኖ እንድነሳ ለምን እንደተፈለገ ራሱ አናው ምርጫችን ለወደፊት በሰላም በፍቅር በክብር ያላ ጫቀታ እንዲያልቅ ስለምንፈልግ ማንኛውም አጀንዳ ከምርጫችን ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነውና ልክ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሃዊ የሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሃል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንድመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ